እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወራው። ካሳው ሊከሷቸው ይፈልጋሉ። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው የሚያሉት። በቃችን ቃል ተናግረዋል። ከዛ ውጪ የለም። እኔ መክሰስ አልፈልግም፣ በጣላት ከማንም አልፈልግም። እንዲህ ከሆነ የኛ ፍላጎት ምንድነው? መጀመሪያ ከሁሉ በላይ እመቤታችን ቅድስት ቅዱሳን ድንግል ማርያም ልጆቿን ትጠብቅልን፣ ከክፉ ነገር የራቁ ወደ ክፉ ነገር የወሰዳቸውን ክፉ መናፍስም ያርቅልን፣ ልጆትን ቤትዎት ተመልስልን፣ ራሳቸው አባቶትን ባለቤትዎትን የልጅቷንም አባት ያረጋጋልን፣ እንዳይጨንቁ። እኛ ጋር እመቤታችን ተነክታለች። አዎ የኔ እናት ተነክታለች፣ የእርሶ እናት ተነክታለች፣ የሁላችን እናት ተነክታለች። አዎ ያናዳል፣ አዎ ያናዳል፣ ያስቆጣል፣ አዎ ያስቆጣል። ነገር ግን ማን በጤነኛ አእምሮ ይሄን ያደርጋል ነው የኛ ጭንቀት። እና ይህንን ካመጡልን ዘንዳ ይህንን ሀሳብ ራሱ ካመጡልን ዘንዳ እኛም ልጆት ተረጋግታ እንደው ለመምጣት የራሷን ፍላጎት መሻት ስለሚያስፈልግ ልቡኗ እንዲረጋጋ ማህበራዊ ሚዲያ ለጊዜው ባትገባ፣ ከመጣች ካገኘዋትም ወደኛ አገናኝተው እኛ ወደ አባቶቻችን ብናቀርባት፣ እንዲህ ለማህበራዊ ሚዲያ አጀንዳ ሊያደርጓቸው የሚፈልጉ ኦርቶዶክሳውያንም ካሁን ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ለልጃችን ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ከሀገር አሜሪካን ድረስ ሽምግልና ስለላከን ይህን ሽምግልና ለቤተሰቡ ለማቅረብ ያው ዛሬ በጠዋቱ እናንተ ቤት ተገኝተናል ለማለት ነው። በጣም ጥሩ። ስለ ልጃችሁ አንዳንድ ጥያቄዎች ስላለ ከዚህ የሚቀርቡ ጥያቄዎች አሉ፣ ለዛ መልስ ትሆናላችሁ። ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ከዚህ በፊት ጋብቻ ነበረ ወይ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታደርግልን። ልጃችን ጥያቄው ትክክል ነው። ልጃችን በቤተ ክርስቲያን ተኮትኩቶ ያደገ አስረ ክህነት ያለው ክህነት ያለው ደግሞ አስቀድሞ ጋብቻ ለመሰረተ በድንግልና ያለ